ሰላም ሰላም በመላው ዓለም የምትገኙ ወገኖቼ እንደምን አላችሁ? እንደምን ቆያችሁልኝ? ጌታ ረድቶኝ እንግዲህ ተመልሻለሁ። ትምህርታችንን ለመቀጠል አሁን ክፍል 3 ላይ ደርሰናል። ሐዋርያት ሥራ ምዕራፍ 2ን እናያለን ዛሬ ማለት ነው። ባለፈው እንዳየነው የተዘጋጀ ልብ የተሰናዳ 120 ሰው የተሳተፈበት ጉባኤ ተከማችቷል። ወንጌል ለማድረስ የተቃጠለ ልብና ምስክሮቹ የመሆን ጥማት ነበራቸው። ጸሎቷና ቀዳሚ ነገራቸው ነበር። ልባቸው የተስማማ፣ ናፍቆታቸው ወደ ላይ ወደ ሰማይ ወደ ተስፋቸው ያተኮረ ነበር። ይህ እንግዲህ ከኛ ዘንድ ሊኖር የሚገባ እጅግ አስፈላጊ ነገር ነው ማለት ነው ወገኖቼ። እንግዲህ በዛሬው ትምህርት ደግሞ ሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 13 ያለውን እናነባለን። ከዛ ፊት እንጸልይ። ቅዱስ ዘላለማዊ አባት ሆይ ስለዚህ ሰዓት እናመሰግንሃለን። እውነተኛ አስተማሪ፣ እውነተኛ ተናጋሪ፣ ፈቃድህ ሙሉ የሆነ ዛሬም እንድታስተምረን እንድትናገረን በእውነት የልብን ሐሳብ እንድትገልጥልን ልትለን የፈለከውን ሁሉ እንድታስታውቀን እንጸልያለን። አስተምረን መንፈስ ቅዱስ ሆይ ተናገረን። ዛሬም ላንተ ያለን ፍጹም የሆነ ጥማት እንዲጨምር አንተን ራስህን እንፈልግሃለን። እግዚአብሔር መንፈስ ቅዱስ ሆይ እንፈልግሃለን፣ ታስፈልገናል። ለመመስከር ኃይል እንዲሆንልን፣ ለማገልገል ኃይል እንዲሆንልን፣ የጨለማውን ኃይል ተቋቁመን ብዙዎች ከስራት እንዲፈቱ ኃይል እንዲሆንልን መንፈስ ቅዱስ ታስፈልገናል። ዛሬ በእውነቴን ስናጠና የልብ ሐሳብ ሆኖ ወደኛ በፍጹም በሙላት እንድትመጣ እየተማጸንን ነው። ስለ ሁሉ ተመስገን። ጊዜውን ተረከብ በክርስቶስ ኢየሱስ። ሐዋርያት ሥራ ምዕራፍ 2 ከ1 እስከ 13። ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ካሉ ሕዝቦች ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምጽ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገረሙም ተደነቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና፣ የሜድ፣ የኢላማጤም ሰዎች በሁለት ወንዞች መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብጽም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጎሽ ወይን ጠጅ ጠጥተዋል አሉ። ወገኖቼ እንግዲህ ዓላማው የመንፈስ ቅዱስን አመጣጥ በመመልከት የተስፋን ቃል የሰጠው የታመነ መሆኑንና የወንጌል ምስክርነት በአጠቃላይ እግዚአብሔርን የማገልገል ተልእኳችን ያደርሱ ስኬታማ እንደማይሆን በመረዳት በራስ ችሎታ መታመንን ትተን መለኮታዊ ኃይል ለመልበስ በትህትና እንድንጠማ ነው። እንግዲህ ቁጥር 1 ላይ እንደዚህ ይለናል። ምዕራፍ 2 ቁጥር 1 ባለ 50 የተባለው ቀን በደረሰ ጊዜ ይላል። ጊዜው ሲደርስ ባለ 50 ወይም የ50ኛው በዓል ማለት ሁሉም እስራኤላዊ እንደታዘዙት በዓመት ሶስቴ ሁሉም ወንድ ቤተሰቡን ይዞ ሊሆን ይችላል በእግዚአብሔር ፊት የመታየት በኢየሩሳሌም መቅደስ ተገኝቶ የማክበር ትእዛዝ ነበረው። ይህ እንግዲህ ከሶስቱ ሁለተኛው ነው ማለት ነው። አንደኛው ፋሲካ አብሮት የተያዘው የቂጣ በዓል የሚባለው ሲሆን እሱም እስራኤል ከግብጽ ባርነት የወጡበትን በደም መርጨት በተአምራት ከሞት ያመለጡበትን የሚያስታውስ
እርሾ የሌለበት ቂጣ ደግሞ በፍጥነት ከዚያ ባርነት እግዚአብሔር እንዴት እንዳስወጣቸው የሚያስቡበት የሚያስታውሱበት ነው። ሞትን የመሰለ መራራ ነገር እነርሱም ቤተሰባቸውም ተርፈው የወጡበት ታላቅ ነገር ነው ማለት ነው። እንግዲህ ለኛ ከዘላለም ሞት ያመለጥንበት ደም ቃሉ እንደሚለን ፋሲካችን ክርስቶስ ነው። ክብር ለእግዚአብሔር ይሁን። ሁለተኛው በዓል ይሄ በዓለ ሃምሳ ነው። አሁን በዚህ ክፍል የምናገኘው የበዓሉ ስያሜ የመጣው ከፋሲካ ማግስት ጀምሮ 50ኛው ቀን ላይ የሚከበር ስለሆነ ሲሆን በግሪክ ጴንጤቆስጤ ይባላል። ትርጉሙም 50ኛ ማለት ነው። በዕብራይስጥ ሻቡት ሲሆን ትርጉሙ ሳምንታት ወይም 7 ሱባኤ የሚለውን ይዛል ማለት ነው። እናም በበዓሉ የስንዴ እሸት ይዘው እግዚአብሔርን ሊያመሰግኑ ታማኝነቱን መጋቢነቱን ሊያወድሱ የሚመጡበት ጊዜ ነው። በእግዚአብሔር ላይ የመደገፍ ክብረ በዓል ማለት ነው። ፍጹም ከሆነው አቅርቦቱ ከማይነጥፈው እግዚአብሔር መገኘቱን ለመግለጥ የስንዴ አዝመራ በኩራቸውን ይዘው እየወዘወዙ ወደ እግዚአብሔር ቤተ መቅደስ ይመጣሉ ማለት ነው። መሬቱን፣ ዝናቡን፣ ምርቱን፣ ጉልበቱን፣ አቅሙን ሁሉ ያገኘነው ካንተ ከሁሉን ቻዩ እግዚአብሔር ነው ማለታቸው ነው እና በዚህ ጊዜም ከእርሾ የተዘጋጀ ቂጣ 2 ቂጣ ይዘው በእግዚአብሔር ፊትም የሚታዩበት ነው። እግዚአብሔር መጋቢያቸው እንደሆነ እንዲህ በተረጋጋ ሁኔታ የመገባቸው ያ የጭንቅ ጊዜ አልፎ የምድረ በዳም ህይወት አልፎ ለዚህ ያበቃቸው እሱ እንደሆነ የሚያከብሩበት ነው። እዚህ ጋር ተያይዞ ደግሞ የሚታወሰው የቃል ኪዳኑን የ10ቱን ትእዛዛት በሲና ተራራ የተቀበሉበትም የመታሰቢያ ባህል ሆኗል። ከ70ኛው ዓመተ ምህረት በኋላ ማለት ነው እና 10ቱን ትእዛዛት በጽላት ተጽፎ በሙሴ በኩል የተቀበሉበትና ለእግዚአብሔር ልዩ ህዝብ የኪዳን ህዝብ ሆነው የተለዩበትን ማንነታቸውን የሚያስታውሱበትን ከእግዚአብሔር ለእግዚአብሔር የተለዩ መሆናቸውን የሚያስቡበት ነው ማለት ነው። እንግዲህ ለኛ ክርስቶስ ኢየሱስ ነው የአዲስ ኪዳን መሰረታችን። ሞቱና ትንሳኤው ለኛ ለእግዚአብሔር የተለየንበት አዲሱ ኪዳን ህይወታችን ነው ማለት ነው። ማንነታችን የተቀዳው በእርሱ ለእርሱ የተለየን ቅዱስ ህዝብ የተመረጠ ትውልድ ለርስቱ የተለየ ወገን የሆነበት ማለት ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እንደሚነግረን፣ በሁለተኛ ቆሮንቶስ 3:3 ላይ ደግሞ ህጉ በመንፈስ ቅዱስ አማካኝነት በልባችን እንደታተመ የምናስብበት የምናመልክበት ይሆናል ማለት ነው። እንግዲህ ይሄ በዓል የሳምንታት በዓል ወይም የሱባኤ በዓል ዘጸአት 34 ቁጥር 22፣ የመኸር በዓል ዘጸአት 23:16፣ የበኩራት ቀን ዘሁልቁ 28:26 ተብሎም ይጠራል ማለት ነው። ታዲያ እስራኤል ከጥንት ጀምሮ እግዚአብሔርን በመታዘዝ በኢየሩሳሌም ተሰባስበው በሚያከብሩት በዚህ ቀን ላይ እግዚአብሔር ያሰናዳላቸውን ታላቅ በረከት ያፈሰሰበት ሆነ ማለት ነው። የሚገርም የመለኮት ቀጠሮ የመለኮት ግጥምጥሞሽ አሜዚንግ አስደናቂ ነው። በዓለ 50 የተባለው ቀን በደረሰ ጊዜ ይላል እግዚአብሔር አዋቂ ነው። ዲቫይን አፖይንትመንት እግዚአብሔር ዘንድ አለ። እግዚአብሔር ነገሮችን እንዴት እንደሚያገጣጥም አዋቂ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር መለኮታዊ ቀመር ከኛ ቀመር ይበልጣል ማለት ነው። እንግዲህ ሶስተኛው በዓል እዚህ ላይ ተጠቃሽ አይደለም፣ ግን እንዲሁ ለማስታወስ የኋለኛው መከር በዓል ይባላል። የዳስ በዓልም ተብሎ የሚጠራው ነው።
እሱም ደግሞ እህል የኋለኛው ዝናብ ተቀበለው የዘሩትን ካጨዱ በኋላ የገብስ አዝመራቸውን ከሰበሰቡ በኋላ እግዚአብሔርን ለማክበር ወደ ኢየሩሳሌም መጥተው ለሳምንት ያክል በቅጠላ ቅጠል በተሰራ ዳስ ውስጥ ኖረው በምድረ በዳ የመራቸውን ያኖራቸውን የመገባቸውን እግዚአብሔርን የሚያስታውሱበት ነው ማለት ነው። እንግዲህ ወደዚህ ስንመለስ ይሄ በዓል ጴንጤቆስጤ በዓል 50ኛ በዓል ሲከበር ነው ልክ መንፈስ ቅዱስም ጉብኝት ያደረገው ማለት ነው። በዚህ አጋጣሚ ጴንጤቆስጤ የሚለው ለክርስቲያኖች የተሰጠው ቅጽል ስም በኢትዮጵያ በ1950 እና 60 መንፈስ ቅዱስ በወረደ ጊዜ ብዙዎቹ በመንፈስ ቅዱስ ተጠምቀው በልሳን ሲናገሩ ስለ መንፈስ ቅዱስ ወሬያቸው በሆነ ጊዜ ለአጠቃላይ ለክርስቲያኑ ለወንጌል አማኙ ማህበረሰብ እንደ ቅጽል ስም የማያምኑ ሰዎች የሰጡት ነው ማለት ነው። አመጣጡ ከዚህ ነው። መንፈስ ቅዱስ መውረድ ጋር የተያዘ ነው ማለት ነው። እንግዲህ እዚሁ ክፍል ላይ የሚያሳየን ምንድነው? በአንድ ልብ ሆነው አብረው ሳሉ ድንገት ይለናል። ባለፈው እንዳየነው አንድነት የነበራቸው አንድ ልብ የነበራቸው ሰዎች ናቸው። ያልተበታተነ ያልባዘነ ሐሳብ ይዘው ነበር በአንድነት በአንድ ቦታ የነበሩት። የበዓለ 50 በዓል ግርግር ከልጅነታቸው ያደጉበት የበዓል ድባብ አልማረካቸውም፣ አልጠለፋቸውም ነበር። ወገኖቼ ከተማዋ በግርግር ተሞልታለች፣ በበዓሉ ደምቃለች። እነሱ ግን በዛ ውስጥ አልነበሩ። ከላይ የሚመጣውን በመናፈቅ በመጠማት ላይ ነበሩ። እና እዚህ ክፍል ላይ እንግዲህ እንደምን በድንገት ይለናል። ምን ማለት ነው? ባልተጠባበቁበት ቀን ባልተጠባበቁበት ሰዓት። እንግዲህ ጠዋት ላይ ነው የመጣው። በዚህ ሰዓት ይመጣል ብለው አልተጠባበቁ። ደግሞ ባልተጠባበቁት ሁኔታ ነው የመጣው። አመጣጡ ታላቅና አስገራሚ ነው። ቀጥሎ እናየዋለን። እና አንዳንዴ የእግዚአብሔር ድንገቶች አሉ። እሱ የቀጠረው እሱ ያሰበው የሚያገጣጥምልን ከሁኔታዎች ጋር የሚያገናኘን ቀን ጊዜ አለው ማለት ነው። ስለዚህ በሱ ላይ መደገፍ መታመን ድንቅ ነው። ሩትም እንደ አጋጣሚ ነው ወደ ቦዔዝ እርሻ የመጣችው በድንገት። ሩት ምዕራፍ 2 ቁጥር 1 ላይ የውሃ አጣጯን ባሏን ያገኘችበት ብቻ ሳይሆን የኢየሱስ ክርስቶስ የዘር ግንድ ውስጥ የገባችበት ክርስቶስ ኢየሱስ ከሚመጣው የዘር ግንድ ውስጥ የገባችበት ነበር። ወገኖቼ እግዚአብሔር እንዲህ አይነት መለኮታዊ ግጥምጥሞሽን ይሰራል በሕይወታችን። አጋጣሚ የሚመስሉን የእግዚአብሔር የመለኮት ቀጠሮች በሕይወታችን አሉ። እዛው ቁጥር 2 ላይ እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። አመጣጡ ከየት ነው? ከሰማይ። አገር ምድር እያየው እነሱ በሰገነት ወይም ደግሞ በጣራ ላይ በሚሰራ ባይሁዶች በዛ ቤት ውስጥ ነበሩ። እዛ ላይ ከሰማይ በብዙዎች እየታየ ማለት ነው መጣና ገባ። የመጣበት አቅጣጫ ከሰማይ እንደሆነ ነገሩ ከሰማይ ከእግዚአብሔር ዘንድ የተያዘ እንደሆነ ያሳየናል። ሰው ሰራሽ ያልሆነ ነው። ደግሞ ብርቱ ነው አመጣጡ። የሚገርመው እንደሚነጥቅ አውሎ ነፋስ ነው የሚለው። በጣም ትልቅ ድምጽ እያሰማ ማለት ነው። እንደሚነጥቅ አውሎ ነፋስ ከሰማይ ልክ ኃይለኛ አውሎ ነፋስ እያንጋንጋው እንደሚመጣ ትልቅ ብርቱ ድምጽ እንደሚያሰማ ብርቱ ጉልበት እንዳለው ሆኖ ከሰማይ መጣ እና ሲመለከቱት ለበዓል የተሰባሰቡት በፍጥነት ነው ወደዛ ይሄዱት ማለት ነው። ምክንያቱም ቁጥር 6 ላይ እንደሚነግረን ይህም ድምጽ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ ይለናል። አስገራሚ ነበር አመጣጡ።
ብዙ ሕዝብን የሚሰበስብ ነበር አመጣጡ። ቤቱ ምን ሆነ ምን ተፈጠረ እስኪባል ድረስ ነበር አመጣጡ። ያንን የወጡበትን የበዓል ግርግር በጣም የተማረኩበትን ሃይማኖታዊ ስርዓት ጥለው ሁሉም ወደዛ እስኪዘምቱ ድረስ ማለት ነው። በውስጡ ድምፅ እሳት እንደ እሳት የሆነ ኃይልን የያዘ ነበር። ስለዚህ ሩጫቸውን ወደዚያ አደረጉ። እንዲህ አይነት ታሪኮች በዘመናት ውስጥም ወጥተዋል፣ ተከስተዋል። እግዚአብሔር በልዩ ልዩ አመጣጥ መንፈሱን በልዩ አደራረግ ወደ ሰዎች ሲያመጣ ሲያዘንብ እንመለከታለን። በሀገራችንም የሆነ ታሪክ አለ። መጨረሻ ላይ ማነብላችሁ በኢንዶኔዥያ የተጻፈ ተመሳሳይ ታሪክ አለ። ወገኖቼ አስቀድሞ እንደተናገረው ማለት ነው መንፈስ ቅዱስ በመጣ ጊዜ ኃይልን ትቀበላላችሁ። ኃይልን ይዞ እሱ ኃይል ብቻ አይደለም፣ አምላክ ነው፣ ጌታ ነው፣ ንጉስ ነው። መንፈስ ቅዱስ ግን ኃይልን ይዞ ታላቅ ኃይልን ዱናሚስ ይለዋል። ከዚህ በፊት እንዳየ ነው ይሄ ዱናሚስ የሚለው ተአምራት፣ ድንቅን፣ ምልክትን የሚያደርግ ብርቱ ልዕለ ተፈጥሯዊ ኃይል የሆነ ማለት ነው። ከሰው ተፈጥሯዊ ኃይል በላይ የሆነ ማለት ነው። ይህንን ኃይል ይዞ ነው የመጣው። በዚህ ኃይል ፊት ወገኖቼ አጋንንት አይፈነጭም። በዚህ ኃይል ፊት ሽባ ይተረተራል፣ ዲዳ ይናገራል፣ እውር ይበራል፣ ደንቀሮ ይሰማል። ይህን ኃይል የለበሱ ጥላቸው እንኳን ፈውሷል። ድንቅና ተአምራት በሕይወታቸው ሆኗል። አንድን ሰው ማሳመን የማይችሉ በስብከታቸው ብዙዎችን በአንድ ቀን ወደ ክርስቶስ መንግስት አመጥተዋል። ከዚህ ቃል ነው እንግዲህ ዳይናማይት ወይም እኛ ዱናሚት የሚለው ቃል ያገኘ ነው። ዱናሚት ማለት የፍንዳታ ኃይል ከዚህ በፊት እንደተነጋገር ነው። ትላልቅ ቋጥኞችን ተራራማ ድንጋዮችን የሚፈነቃቀል ማለት ነው። በመንፈስ ቅዱስ ፊት እሱ በኃይል በተገለጠ ጊዜ ክፉ መናፍስት የመሸጉበት ምሽግ ሁሉ ይፈራረሳል። በመናፍስት የተያዘ ከተማ ሁሉ ነፃ ይወጣል። ወገኖቼ ይህን ኃይል ልንጠማ ይገባል። ሌላው ዳይናሚክ ነው። ትልቅ አቅም፣ አክቲቭ፣ በስራ ላይ ያለ ዕውቀት፣ ብርቱ የሆነ ኃይል አመልካች ነው። ትልቅ ብርቱ የሆነ ታላላቅ መረዳቶችን ባለጠግነት የሚሰጠን እሱ ነው። ዳይናሞም የሚለውም ወይም ደግሞ ይሄ ዲናሞ ብለን የምንጠራው ኤሌክትሪክ ኃይል በማመንጨት የሚያስተላልፈውንም ያሳየናል። ይሄም ደግሞ ወኔያማ ግለቱ የማይበርድ ሰውንም ሊወክል ይችላል። ወገኖቼ በኃይል እየተቀጣጠልን ወደ ሌሎች የሚጋባ ኃይል ይዘን ለመዝመት መንፈስ ቅዱስ ያስፈልገናል። ክብር ለእግዚአብሔር ይሁን። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው ይላል። በሁሉም መንፈስ ቅዱስ ሞላባቸው። ቤቱን ከተቆጣጠረው በኃይል ቤቱን ሞላው። ያንዳንዳቸው ላይ ደግሞ ይሄ ሆነ። መንፈስም ይናገሩ ዘንድ እንደሰጣቸው በሌሎች ልሳኖች ይናገሩ ጀመር ይለናል። እያንዳንዱ ካለ የሚደንቅ ነው። እናታችን ብጽዕት ማርያም በዚያ ስለነበረች የዚህ በረከት ተካፋይ ነበረች ማለት ነው። በልሳን እየተናገረች ነበር ማለት። ዛሬም ለሁላችንም ያስፈልገናል። ለትንሹም ለትልቁም እንደወረደ እያንዳንዳቸው ላይ እንዳረፈ ቀድሞ የመጣ ክርስቲያን በቅርብም የተቀላቀለ ለሁሉም አስፈላጊ ነው። እንደ እሳት የተከፋፈሉ ልሳኖች ያለ የመለኮትን ንጽህና ይገልጽልናል። እሳት ቅዱስነቱን፣ ቀዳሽነቱን፣ ፈራጁ ከፍርድ ነፃ አውጭነቱን ክብር ለእግዚአብሔር የሚያመለክት ያ እሳት በልሳን መልክ በእያንዳንዳቸው ላይ አረፈ ማለት እንደሰጣቸውም በአዲስ ቋንቋ ተናገሩ። ይህ እሳት ከራስ ምኞት የሚያወጣ አስቀድሞ በማቴዎስ 3:11 እንደተገለ እኔስ ለንስሐ በውሃ ጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣
እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል። ሃሌሉያ። ዮሐንስ እንዳለ እንዲሁ ሆነ ማለት ነው። አጥማቂያችን ኢየሱስ ክርስቶስ በመንፈሱ ያጥምቀን። በእውነት ያልተጠመቅነውን ያጥምቀን፣ የተጠመቅነውን ደጋግሞ ደግሞ በመንፈሱ ይሙላን። በውጭ የኃይል እንደተገለጠ ሁሉ ውስጣዊ ደግሞ ምልክቶች ነበር። ይህም ደግሞ በመንፈስ ቅዱስ መሞላታቸውን በልሳን ይናገሩት ጀመር። በአዳዲስ ቋንቋ ይገለጥ ጀመር። ውስጣቸው የሞላው ማለት ነው። አጥለቀለቃቸው፣ አጠመቃቸው። ዛሬም ያ በረከት ለኢትዮጵያ ቤተክርስቲያን ይምጣ። ካለንበት ነጥቆ ያውጣን። በጆሮአቸው የሰሙት፣ በዓይናቸው ያዩት በውስጣቸው ሞልቶ በአንደበታቸው እንደገና ይገለጥ ጀመር። እንግዲህ ከቁጥር 6 ጀምሮ እንደዚህ ይላል። ይህ ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመው ተደንቀው እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? የፓርቴና፣ የሜድ፣ የኤላማጤም ሰዎች፣ እነዚህ ማለት ያውና ኢራን አገር አካባቢ ያሉ የነበሩ ማለት ነው። በሁለት ወንዝም መካከል ሜሶፖታሚያ የምትባለው አካባቢ ማለት ነው። ያሁኖቹ ኢራቅ፣ ኩዌት፣ ምዕራባዊ ሶሪያን አካባቢ የሚያካልል ማለት ነው። በይሁዳ፣ በቀዶቅያም፣ በጳንጦስም፣ በእስያም፣ በፍርጊያም፣ በጵንፍልያም እነዚህ ሁሉ እንግዲህ ይሁዳ ያው ኢየሩሳሌም ያለበት አካባቢ በዙሪያ ያሉትን ሁሉ ጨምሮ ነው። እነዚህ አሁን የጠቀስናቸው ደግሞ የአሁኗ ቱርክ ወደ ላይ ወደ አውሮፓ መግቢያ አካባቢ ያለችው ማለት ነው። እዛ ድረስ ካሉ ህዝቦች የመጡ ማለት ነው። ይቀጥላል። በግብጽ ከአፍሪካ ማለት ነው። በቀሬናም በኩል ባሉት በሊቢያ ወረዳዎች እንግዲህ እነዚህ ከአፍሪካ የመጡ ናቸው። በሮሜም የምንቀመጥ የአሁኗ ጣሊያን ማለት ነው። አይሁድ ወደ ይሁድነትም የገባን ማለት የይሁድነት የገቡት ከአህዛቦች ናቸው። የአይሁድ ዘር አይደሉም፣ ግን የይሁድነትን እምነት የተቀላቀሉት ማለታቸው ነው። የቀርጤስና ይላል የአሁኗ ግሪክ አካባቢ ማለት የአረብ ሰዎች ወደ ሳውዲ አረቢያ አካባቢ ያሉትን ያጠቃልላል ማለት የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙና መንተው እርስ በርሳ እንጃ ይምን ይሆናሉ። ሌሎች ግን አፌዙባቸው፣ ጎሽም የወይን ጠጅ ጠግበዋል አሉ ይላል። እንግዲህ ከአውሮፓ፣ ከአፍሪካ፣ ከእስያ፣ ከአረብ ሀገራት ሳይቀር እነዚህ የተዘረዘሩ ወደ 15 የሚደርሱና ከዛም ያልተጠቀሰ በላይ ካሉ አገሮች የተሰባሰቡ በዚያም መተው ተከማችተው ነበር ማለት ነው። እነዚህ ሁሉ የዚህ በረከት እግዚአብሔር የደገሰላቸው ያልተጠባበቁት በረከት ተካፋዮች ሆኑ። ይህን ዜና ሊሰሙ ታደሉ። ይህን ታምራት ሊያዩ እግዚአብሔር ፈቀደ። ልክ ታስታውሳላችሁ ዘጸአት 3 ላይ ሙሴ የአማቱን የዮቶርን ከብት ሲጠብቅ በሆነች ቁጥቋጦ ላይ እግዚአብሔር እሳት አየ። እሳቱ ይነዳል፣ ቁጥቋጦ ግን አይቃጠል። ምን ተአምር ነው? ምን ተፈጠረ ብሎ ተገርሞ ወደዛ ሲሄድ ሲሳብ እግዚአብሔር ከዛ ውስጥ ሆኖ አናገረው እና ለዓላማ እንደሚፈልገው ለትልቅ ነገር እንደሚፈልገው ነገረው። ጌታ እንዴት እንደሚመጣ በህይወታችን አናውቅም። እንዲህ አይነት ተአምራዊ ግጥምጥሞች ነው ጌታ የሰራው። አያችሁ፣ በዓላማ ነው። በኢየሩሳሌም ቆዩ ሲላቸው ባለፈው እንደተማርነው እግዚአብሔር አዋቂ ነው። ይህንን ግጥምጥሞች ይህንን ብዙዎችን የሚማረክበትን በእነርሱ ብዙዎችን የሚደርስበትን እቅድ አቅዶ ነው ማለት ነው። ወገኖቼ እንደሚነጥቅ አውሎ ነፋስ የመሰለ እሳት ያቀፈን ያረፈበትን ቦታ እንይ ብለው ተሯሩጠው ሲመጡ ሌላ ያልጠበቁት ታምራትን አዩ፣ ሰሙ። ማለትም የእግዚአብሔርን ታላቅ ነገር ማለት የትልቁን እግዚአብሔር ትልልቅ ሐሳብ እቅድ
አደራረግን በራሳቸው ቋንቋ በግልጽ ሁኔታ በእነዚያ ባልተማሩ የገሊላ ሰዎች ብለው በጠሯቸው በእነርሱ ውስጥ ያደምጡ ጀመር። አስተርጓሚ አያስፈልግም። እያንዳንዳቸው የራሳቸውን ሀገር ቋንቋ የሚናገር ነበር። አስገራሚ አይደል? ስለ ልሳን ወደፊት እንማራለን። ወደፊት ይህንን በጠለቀ ሁኔታ እንማረዋለን። ፖይንቱ ዛሬ የምንመለከተው ግን እነዛን ሰዎች ከየስፍራው የሰበሰበ የመለኮታዊ ድንቅ አመጣጥ፣ የመንፈስ ቅዱስን አመጣጥ ልብ እንድንል ነው። ጌታ በተለያየ ዘመን ታድሶን ለማምጣት ሰውን ወደ መንግስቱ በብዛት ለማፍለስ የሚሰራው አሰራር አለው። ሐዋርያት እኮ ቀድሞ መንፈስ ቅዱስን ተቀብለዋል። ጌታቸውን ኢየሱስ ክርስቶስ የግል አዳኛቸው አድርገዋል። ሁሉም ኢየሱስን ስላመኑ ነው የተሰባሰቡት። ግን ይህንን ባርኮት ተቀበሉ። የቤተ ክርስቲያን ውልደትም ከዛ እንደጀመረ ብዙዎች የሥነ መለኮት ሰዎች ይስማማሉ። በእንደዛ መልኩ ቤተ ክርስቲያንን አዋቀራት። ክብር ለእግዚአብሔር ይሁን። ዛሬም ያስፈልገናል። መንፈስ ቅዱስ አምላክ ነው፣ ሕይወት ሰጪ ነው። የመለኮትን ኃይል የሚገልጥ ነው። ከየትም ከምንም የማናመጣውን አቅም፣ ጉልበት የሚገልጥልን፣ የጊዜውን የእግዚአብሔርን ሐሳብ በአንደበታችን የሚያኖርልን፣ ዳግም ስንወለድ እያንዳንዱ ሰው ጌታ ሲቀበል ለዳግም ልደት ለዘላለም ሕይወት የሚያበቃ ነው። ሁላችንም ጌታን በማመናችን መንፈስ ቅዱስን ተቀብለናል። ግን ይሄ የጥምቀት በረከት ደግሞ ላልተጠመቀን ሁሉ የተሰጠ ሌላ እድል ነው። መሙላት የዕለት ዕለት ጉዳይ ነው። አንዴ ጥምቀት አንዴ ነው። ግን ለሙላትም መጸለይ በየጊዜው አለብን። የየዕለት ጉዳይ ደግሞ በሙላት ሲመጣ እንዲህ ያለ ብዙ ሕዝብ በተከማቸበት በናፍቆት በሆነ ልብ ውስጥ ሲከሰት ደግሞ ታላላቅ ስራን ይሰራል። ትልቅ ሪቫይቫል ይነሳል። ወንጌል በኃይል ይሰበካል። አባቶች እኮ ለመንፈስ ቅዱስ የሰጡት ስፍራ ትልቅ ነው። ከአብም በሚወጣው ከአብና ከወልድ ጋር በአንድ በሚሰገድለት በሚከበር በነቢያት በኩል በተናገረው በመንፈስ ቅዱስ እናምናለን ብለው ነበር በኒቅያ ጉባኤ ያጸደቁት። መንፈስ ቅዱስ መለኮት ነው፣ ኃይል ብቻ አይደለም። አንዳንዶች እንደሚያስተምሩን መንፈስ ቅዱስ ኃይል ነው፣ ሥላሴ የሚባል የለም ብለው እንደሚያስተምሩት አይደለም። ወደፊት እንማራለን። እሱ መለኮት ነው፣ እሱ አምላክ ነው፣ እሱ እግዚአብሔር። ለመስበክ የመንፈስ ቅዱስ ኃይል፣ በኃይል ለመመስከር የመንፈስ ቅዱስ ኃይል፣ አጋንንቶችን በሙላት ለማስወጣት፣ በሽተኞች በኃይል እንዲፈወሱ፣ ድንቅ ታምራት በመሃላችን እንዲሆን፣ ከሀገር ሀገር እየሄድን ወንጌል በኃይል እንድንሰብክ መንፈስ ቅዱስ። ወገኖቼ መንፈስ ቅዱስ ያስፈልገናል። ውስጣችን ምን እንዳጫረብን አላውቅም ወገኖቼ። መንፈስ ቅዱስ ዛሬም በዚህ ዘመን ያስፈልገናል። ታድሶ ያስፈልገናል። ምድራችንን የሚፈውስ ሰማያዊ ኃይል ያስፈልገናል። ከወግ ከስርዓቶቻችን ወጥተን በድንቅና በተአምራት ሰውን ከታሰረበት እየፈታ ካለበት እያወጣ ወንጌል ሊሰበክ ይገባል። እግዚአብሔር ሁላችንንም ይርዳን። ዛሬም አልተለወጠም። ዛሬም ሕያው ነው። ዛሬም በቀደሙት አባቶቻችን በምድራችን የተገለጠ በእኛም ሕይወት የቀመስ ነው ዛሬም ይሰራል። ዛሬም በድንቅ ይሰራል። ስለነበረን ጊዜ እግዚአብሔር ይመስገን። ስለ ሪቫይቫል፣ ስለ ኢንዶኔዥያ ሪቫይቫል ታሪክ ቃል የገባሁላችሁን በሚቀጥለው በቅርቡ ለቅላችኋለሁ። በእውነት የሰማነውን እግዚአብሔር ይባርክ። ቅዱስ አባት ሆይ በእውነት እንናፍቃለን። ይህን ደመና ቀምሰናል። ይህንን ክብርህን አይተናል። ጌታ ሆይ በ80ዎቹ በ90ዎቹ ያፈሰስክ ጊዜ እግዚአብሔር በምናመልክበት ቤተ ክርስቲያን ዙሪያ መስሪያ ቤቶች ውስጥ አጋንንት እየወደቁ ወደኛ ያመጡ ይፈቱ ነበር። ጌታ ሆይ በታክሲ በባስ በትራንስፖርት እየሄዱ እግዚአብሔር የተጨነቁ የሚገርም መለኮታዊ ስበት ስቧቸው የት እንደመጡ ሳያውቁ ወደ ግቢ ገብተው ነፃ ሲወጡ
ከበሽታቸው ሲፈወሱ፣ እግዚአብሔር እብዶች ሲድኑ አይተናል። እግዚአብሔር ታላላቅ ተአምራቶችን አይተናል። ከተለያየ የምድር ጫፍ እግዚአብሔር ሆይ ሲንገላቱ ሲቅበዘበዙ የነበሩ እግዚአብሔር አምላካቸው ምን አመጣኝ ብለው ተአምራት ሆኖ በህይወታቸው አይተናል። አንዳንዶች በህልማቸው እግዚአብሔር እየጠቆምካቸው አቤቱ የመራሃቸው እግዚአብሔር አምላካችን ወደ እዚች ቤተክርስቲያን እግዚአብሔር ወደ ሙሉ ወንጌል ሲመጡ እናቃለን። ጌታ አምላካችን አቤቱ እንለምና የኋለኛውን ዝናብ ለሁሉም ቤተ እምነቶች ለአብያተ ክርስቲያን እንድታፈስ ለቅዱሳን በያሉበት ሀገር ጉብኝት እንድታደርግ ይህንን ታላቅ ደመና ደግመህ እንድትልክልን እባክህ ጌታ ሆይ እንማጸንሃለን። ስለሰማህን ተመስገን። ክብር ላንተ ይሁን። ረሃባችን ይገባሃል፣ ሰምተናል። ኦ ሃሌሉያ! የሰሙትን ያገኛቸው፣ ያደመጡኝን ይውረሳቸው። ታላቅ ደመና የክብር እሳት በኢየሱስ ክርስቶስም ይቆጣጠራቸው። መለኮታዊ ጉብኝት ይሁንላቸው። መለኮታዊ ጉብኝት ይሁንላቸው። ኦ የኋለኛው ዝናብ የክብር ደመና የመንፈስ ቅዱስ እሳት መውረድ ይሁንላቸው። የሚቀድስ የሚያነጻን አቤቱ የሻከረ ግንኙነታችን ሁሉ የሚፈውስ እግዚአብሔር የሚያስተራርቀን የሚያስተቃቅፈንን የሚያቀባብረንን እግዚአብሔር ወደ ሰማይ ልባችንን የሚስበው ያ መንፈስህ ያገኘን ይውረድብን። ስለሰማህን ተመስገን። በኢየሱስ ስም አሜን።